ጤና ይስጥልን የጥቅምት 6 2018 ዓ.ም ዕለታዊ ዜናዎቻችን ጀምረዋል። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የካቶሊክ የእርዳታ ድርጅት CRS በኢትዮጵያ ያከናወናቸው ያሉትን የልማት ስራዎች አድንቀዋል። ፕሬዝዳንት ታዬ ከኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልና ከድርጅቱ ዋና ስራ አስፈጻሚ ሻን ካላሃን ጋር ተወያይተዋል። ፕሬዝዳንቱ በዚህ ወቅት እንዳሉት የካቶሊክ የእርዳታ ድርጅት በኢትዮጵያ በተለይም አርሶና አርብቶ አደሮችን በመደገፍ በርካታ ተግባራትን እያከናወነ ይገኛል። ድርጅቱ እያደረገ ያለውን ድጋፍ አድንቀው በቀጣይም ለሚያከናውናቸው ተግባራት መንግስት አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የገንዘብ ፖሊሲው በጥብቅ ዲሲፕሊን እየተመራ ጠንካራና ሰፋ ያለ እድገትን እየደገፈ ነው አሉ። ዶክተር ኢዮብ ተካልኝ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን ከጉባኤው ተሳታፊ የአውሮፓ፣ አሜሪካና አፍሪካ ባለሀብቶች ጋር ፍሬያማ ውይይት አድርገዋል። ስታንዳርድ ባንክ ግሩፕ የተሰኘው ተቋም ባዘጋጀው በዚህ የውይይት መድረክ በአፍሪካ ኢኮኖሚና የፖሊሲ ጉዳዮች ላይ ሰፋ ያለ የሀሳብ ልውውጥ ተካሂዷል። የኢትዮጵያን የማክሮ ኢኮኖሚ የሪፎርም ስራዎች፣ የእድገት ሁኔታና እምቅ የኢንቨስትመንት እድሎችን በተመለከተ ለመድረኩ ሰፊ ማብራሪያ ያቀረቡት ዶክተር ኢዮብ ተካልኝ ባለሀብቶቹ የኢትዮጵያን የኢኮኖሚ ሁኔታ በተመለከተ ላነሱት ጥያቄ ምላሽና ማብራሪያ ሰጥተዋል። በዚህም አጠቃላይ የማክሮ ኢኮኖሚ መረጋጋትን ለማስቀጠል የፋይናንሻል ሴክተሩን ለማዘመንና የባለሀብቶችን እምነት ለማሳደግ የኢትዮጵያ ብሔራዊ ባንክ ሰፊ ጥረት እያደረገ መሆኑንም ገልጸዋል። የፋይናንስ አካታችነትን ለማስፋፋትና በገበያ ላይ የተመሰረተ የውጭ ምንዛሬ ስርዓትን ለማራመድ ያለመ የሪፎርም ስራ ተግባራዊ መሆኑንም አስገንዝበዋል። የብሔራዊ ባንክ የገንዘብ ፖሊሲ በጥብቅ ዲሲፕሊን የሚመራና የተስተካከለ የሂሳብ አያያዝን በመጠበቅና ቀስ በቀስ የዋጋ ንረትን ወደ ነጠላ አሃዝ ማውረድ ላይ ያተኮረ ጠንካራና ሰፋ ያለ እድገትን እየደገፈ መሆኑንም አረጋግጠዋል። በዘንድሮ የዓለም ባንክና የIMF ዓመታዊ ጉባኤ ላይ ዓለም አቀፍ አጋርነቶችን ለማጠናከር የፖሊሲ ግልጽነትን ለመፍጠር እንዲሁም ኢትዮጵያን ተወዳዳሪና ተመራጭ የኢንቨስትመንት መዳረሻ ለማድረግ እድል የፈጠረ መሆኑም ተመላክቷል። የኢትዮጵያ አረንጓዴ አሻራ መርሃ ግብር ዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ ከዓለም የምግብና የእርሻ ድርጅት FAO እውቅና አግኝቷል። ኢትዮጵያ ዓለም አቀፍ እውቅናን ያገኘችው በጣሊያን ሮም እየተካሄደ ባለው የዓለም የምግብ ጉባኤ ላይ ነው። ድርጅቱ ለኢትዮጵያ በዘላቂ የደን ልማት አያያዝና አጠቃቀም ዘርፍ ዓለም አቀፍ እውቅና የሰጠ ሲሆን የኢትዮጵያ መንግስትን ወክለው የቱሪዝም ሚኒስትር ሰላማዊት ካሳ ሽልማቱን ተቀብለዋል። ሚኒስትሯ በመርሃ ግብሩ ላይ ባስተላለፉት መልእክት FAO ረሃብን ለማጥፋት የአየር ንብረት ለውጥ ተጽዕኖን ለመቀነስና የአካባቢ ጥበቃን ለማጠናከር ላለፉት 80 ዓመታት የላቀ አሻራ ማሳረፉን አንስተዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የአረንጓዴ አሻራ መርሃ ግብር ዛሬ በምርጥ የዘላቂ የደን ልማትና ጥበቃ ምሳሌነት እውቅና በማግኘቱ ኮርተናል ብለዋል። በመርሃ ግብሩ በብዙ ቢሊዮኖች የሚቆጠሩ ችግኞችን በመትከል የደን ሽፋንን ከ17.2 በመቶ ወደ 23.6 በመቶ ማሳደግ መቻሉን ተናግረዋል። ይህ በመሪ ግልጽ ራዕይና በህዝብ ጠንካራ ተሳትፎ እየተከናወነና ተስፋችንን ያለመለመ ስኬት ነው ያሉት ሚኒስቴሯ የጉባኤው ተሳታፊዎች ይህን ተጨባጭ ስራ ወደ ኢትዮጵያ በመጓዝ እንዲጎበኙና በአይን አይተው እንዲመሰክሩም ጋብዘዋል። ድርጅቱ ከኢትዮጵያ ጋር ላለው ለረጅም ጊዜ የጸና አጋርነት ያመሰገኑት ሚኒስቴሯ በጋራ ጥረታችን ችግኞችን እየተከልን የተሻለ ነገን ለልጆቻችን መገንባት ጀምረናል ማለታቸውም ተዘግቧል። የዓለም የምግብና የእርሻ ድርጅት FAO ከዚህ ቀደም በምግብ ዋስትና፣ በተመጣጠነ የምግብ አቅርቦትና በስንዴ ምርት የላቀ አፈጻጸም ላሳዩ ቁርጠኝነት የከበረውን የFAO አግሪኮላ ሜዳሊያ ለጠቅላይ ሚኒስትር ዶክተር አብይ አህመድ መሸለሙ ይታወሳል።
ፓኪስታን ከአፍሪካ ሀገራት ጋር ላላት የንግድ ትስስር ኢትዮጵያ ሁነኛ የመግቢያ በር ናት አሉ የፓኪስታን የንግድ ሚኒስትር ጃም ካማል ካሃን። አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ በአዲስ አበባ የሚሊኒየም አዳራሽ እየተካሄደ ይገኛል። በመድረኩ የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜና ሌሎች የተለያዩ ሀገራት ሚኒስቴሮችን ጨምሮ የአፍሪካ ሀገራት ተወካዮች ተገኝተዋል። የፓኪስታን የአፍሪካን የንግድ ትስስር ለማጠናከር ባለመው አውደ ርዕይ ላይ ከ150 በላይ የፓኪስታን ኩባንያዎች እንዲሁም የአፍሪካ ሀገራት የዘርፉ ተዋናዮች ታድመዋል። ዶክተር አለሙ ስሜ በዚህ ወቅት እንዳሉት በኢትዮጵያ እየተተገበረ የሚገኘው የማክሮ ኢኮኖሚ ማሻሻያ በሁሉም ዘርፎች ተጨባጭ ውጤት እያስመዘገበ ነው። በኢትዮጵያ ምቹ የኢንቨስትመንትና የንግድ ምህዳር መፈጠሩን ጠቁመው ለዚህም መንግስት በቁርጠኝነት እየሰራ መሆኑንም አመላክተዋል። ስለሆነም የፓኪስታንን ጨምሮ የሌሎች ሀገራት ባለሀብቶች በኢትዮጵያ በተለያዩ ዘርፎች መዋለ ንዋያቸውን እንዲያፈሱም ጥሪ አቅርበዋል። ጃም ካማል ካሃን በበኩላቸው አፍሪካ አስደናቂ ህዝብ እንዲሁም እምቅ ያልተነካ የተፈጥሮ ሀብት እንዳላት አውስተው ፓኪስታን ከአፍሪካ ሀገራት ጋር በንግድና በሌሎች ዘርፎች ያላትን ሁለንተናዊ ትብብር አጠናክረን ለመቀጠል ቁርጠኛ ነን ብለዋል። ፓኪስታን በቀጣይ የዓለም የእድገት ማዕከል ከሆነችው አፍሪካ ጋር ላላት የንግድ ትስስር ኢትዮጵያ ሁነኛ መግቢያ በር ናት ሲሉም አውስተዋል። ፓኪስታን ከኢትዮጵያ ጋር ያላት የንግድ ትስስርና ሁለንተናዊ ግንኙነት ይበልጥ ለማጠናከርና ለመተግበርም በትኩረት መስራት ይገባል ነው ያሉት። በአውደ ርዕዩ የሕክምና መድኃኒት ምርትና መሳሪያዎች፣ የጨርቃ ጨርቅና አልባሳት ምርቶች፣ የምግብና የምግብ ነክ የግብርና ምርቶች፣ የአውቶሞቲቭ መለዋወጫና ሌሎች ምርቶችም ቀርበዋል። የትምህርት ጥራትን ለማረጋገጥ ባለፉት የለውጥ ዓመታት በተከናወኑ ተግባራት በተማሪዎች ውጤት ላይ መሻሻሎች እየታዩ ነው አሉ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ። የትምህርት ፍትሐዊነትና ጥራት ለትውልድ ግንባታ በሚል መሪ ሀሳብ 14ኛው ክልል አቀፍ የትምህርት ጉባኤ በጋምቤላ ከተማ ተካሂዷል። ሚኒስቴሩ በጉባኤው ባስተላለፉት መልእክት የሀገር እድገትና ስልጣኔ እውን የሚሆነው በስነ ምግባርና በክህሎት የታነጸ ትውልድ ማፍራት ሲቻል ነው። ዘላቂ ልማትና እድገት እንዲረጋገጥ ጥራት ያለው ትምህርትን ተደራሽ በማድረግ በራሱ የሚተማመን ዜጋ መገንባት ያስፈልጋል ብለዋል። በዚህም ባለፉት የለውጥ ዓመታት የትምህርት ጥራትንና ፍትሐዊነትን ለማረጋገጥ በተከናወኑ ተግባራት በተለይ በተማሪዎች ውጤት ላይ መሻሻሎች እየታዩ መሆኑንም ገልጸዋል። በጋምቤላ ክልልም በተማሪዎች ውጤት ላይ ለውጥ መኖሩን ጠቅሰው ለውጡን ይበልጥ ለማጠናከር አመራሩ በላቀ ቁርጠኝነት እንዲሰራም አስገንዝበዋል። የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ በትምህርት ሽፋን የተሻለ ስኬት መመዝገቡን ገልጸው ጥራትን በማረጋገጥ ረገድ ውስንነቶች አሉ ማለታቸውም ተዘግቧል። በክልሉ በትምህርት ሽፋን የተመዘገበውን ውጤት በጥራት ለመድገም ሁሉንም ባለድርሻ አካላት ባሳተፈ መልኩ ጠንክሮ መስራትም ይገባል ነው ያሉት። አሁን ደግሞ ከውጪ ምንጭ ወዳገኘነው ዘገባ አልፋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጀመሩት የአዳራሽና አካባቢን የማስዋብ ፕሮጀክት የገንዘብ ድጋፍ ላደረጉ ለጋሾች የእራት ግብዣ አድርገዋል። አዲሱን የዋይት ሃውስ ታላቅ አዳራሽና አካባቢን የማስዋብ የ$2 ሚሊዮን ፕሮጀክት የሚደግፉ ለጋሾችና ባለሀብቶችን በነጩ ቤተ መንግስት እራት ጋብዘዋል። ባለፈው መስከረም ወር ግንባታው የጀመረውና 90,000 ስኩዌር ጫማ የሚሸፍነው አዳራሽ በ10 ሺዎች የሚቆጠሩ እንግዶችን ያስተናግዳል። እንደ ፕሬዝዳንት ትራምፕ ገለጻ ፕሮጀክቱ አሜሪካን በዓለም መድረክ በተሻለ ሁኔታ እንዲወክል የሚያስችል ነው። አሁን ላይ ያለው መሰረተ ልማት መሪዎችን ለመቀበልና ለማነጋገር ብሎም የተለያዩ ሁነቶችን ለማስተናገድ ምቹ አለመሆኑንም አንስተዋል። የታላቁ አዳራሽ ፕሮጀክት ከዋይት ሃውስ ንድፍ ጋር የሚስማማ ተደርጎ እንደሚገነባ ገልጸው ለፕሮጀክቱ ድጋፍ እያደረጉ ለሚገኙ ባለሀብቶችና ኩባንያዎች ምስጋና አቅርበዋል። በእራት ግብዣው ላይ የማይክሮሶፍት፣ የሜታ፣ የጉግል፣ የአማዞን እና የቲ-ሞባይል ተወካዮችን ጨምሮ በርካታ የክሪፕቶ ስራ ፈጣሪዎችና ባለሀብቶች ተገኝተዋል ሲል ሲኤንኤን ዘግቧል። ፕሬዝዳንት ትራምፕ ዛሬ ላይ የጀመሩት የሌጋሲ ዲነር ስራ ከዓመታት በፊት በአዲስ አበባ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የገበታ ለሀገር ፕሮጀክት በሚል መጀመሩ ይታወቃል።
ለዛሬ ጥቅምት 6 2018 የያዝናቸው ዜናዎች እስካሁኖቹ ነበሩ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ።